አሜሪካ ልትሄድ ነበር። በነገራችን ላይ አሜሪካን በትምህርቷ ሙሉ ስኮላር ደርሷት እኔ ዳዲ የምትፈቅድልኝ ከሆነ መቄዶንያ ማገልገል ስለምፈልግ አልሄድም አለች። ፈቃድ አልወጣም ካልከኝ ሄዳለሁ ስትለኝ ባንዳፍ ነው በቃ ልጄ ለዚህ ተበቃሽ በቃ ቀጥ እዚያው ሀገርሽ ብዬ ያው እኔንም እያገዘች ከኔ ጋር ሆና ይኸው ዛሬ ደግሞ ለዚህ ደስታ በቃች። ትልቁ አሁንም ደግሜ ማስተላለፈው ብዙ ወዳጆች አሉኝ፣ ብዙ ወንድሞች አሉኝ። እነሱን ያው ሰርግ እንዳላደረኩ እንዲያውቁልኝ እፈልጋለሁ። ያው በእንሾሽላ በባህላችን በቤታችን በእንሾሽላ ባህል ነው እንድትመረቅ እንድትሸኝ ያደረግነው እንጂ ጥሪ የለንም። ጥሪያችን መቄዶንያ ነው። ያው ትንሹም ትልቁም አቅም ያለው በአቅሙ መቄዶንያ ላይ መጥቶ ተጋብዞልን ቢሄድ ግብዣ አልጠራ ነው። ግብዣ አይደለም መቄዶንያን እንዳይልን ብቻ ያቺ ያለችውን ተካፍሎ መቄዶንያን እንዳይልን እፈልጋለሁ። አመሰግናለሁ። ልጄ ለዚህ ስላበቃሽ መልካም ትዳር ይሁንልሽ፣ መልካም ቤት ይሁንልሽ። ያው እንግዲህ በጣም ወዳታለሁ። በጣም ብሩኬ ማለት ያስደነግጣል። የመጀመሪያ ላገባ ነው ስትል ግን ብሩክ ማለት ለእኔ እህቴም ነች፣ ጓደኛዬም ነች፣ መጀመሪያዬም ነች። በጣም ያው ከምገልጸው በላይ አክቹሊ ያው የመጀመሪያው ሆኛ አይደለም መቄዶንያ ላይ ሰርጉን ሲያደርግ ብዙ ሰዎች አልፈዋል። ብዙ ልደቶች፣ ብዙ ክርስትናዎች፣ ብዙ ሰርጎች አልፈዋል። ለሌላው ትምህርት ይሆናል ተብሎ እንጂ ያው እኔም በበኩሌ ያው ሚዲያ ላይ ትንሽ መውጣቱ እንትን ይሆንብኛል። ምንም ነገር አድርጌ አይደለም እዚህ ሚዲያ ላይ ስመጣ ተገብቶኝም አይደለም። ያው እንደ እንትን እንዳታዩብኝ ነው ሚዲያ ላይ ስንወጣ። ያው ከልጅነት ጀምሮ መቄዶንያ ላይ የተለያዩ ሰፈር ላይ ያሉ እርዳታ ድርጅቶች ደስ ይለኛል። እዛ ሄዶ መጫወት፣ እዛ ሄዶ አብሮ መሆን ደስ ይለኛል። ላይክ የህይወት ምንነትን ያለንን ነገር እንድናመሰግን የተሰጠን ነገር ብዙ እንደሆነ እንደዚህ አይነት ቦታዎች ላይ ነው ሞር አንደርስታንድ እያደረግን እያወቅ ነው ለካ የተሰጠኝ ብዙ ነው የጎደለኝ የለም የምንልባቸው ቦታዎች እንደዚህ አይነት ቦታዎች ላይ ሆስፒታሎች ላይ ምን ተነፍሳት አየር ዋጋ እንዳላት መራመዳ ሁሉ ነገራችን ዋጋ እንዳለው የምናውቅበት ቦታ ነውና ከልጅነት ጀምሮ ይሄን ነገር ማወቄ እግዚአብሔር ይመስገን። ለሙሽሮቻችን ከሬሁ ማንም ሰው ወልዶ አሳድጎ ልጁ ለቁም ነገር ሲደርስ ደስ ይለዋል እና እግዚአብሔር ይመስገን እግዚአብሔር ለዚህ ቀን አድርሶናል። እንደ ብሩክታዊት እንደ ስሟ የተባረከች ልጅ ነች። አንገቷን ደፍታ በጥሩ ስነ ምግባር ያደገች ልጅ ነች። ያም ነገር ነው አሁን ላይ እንደዚህ ልደርስ የደረሰችውና እኛም ሳናቅ እንደተባለው ብዙ ነገር ታደርጋለች። ያው ስታደርግ ብዙ ሰው አያውቅም። ቤተሰብ በተለይና ሰዎች ሲያመሰግኑ ምን ሲሉ ነው የምታውቂው ምንድነው ስንል እንዲያርጋና ለቤተሰብ እንዲታወቅባት አትፈልግም ያን ነገር እንዳ በአንድም በሌላም ልደቷንም ከልጅነት ጀምሮ እንዲህ ለስጋው ደግሞ የደረሱትን ሰዎች መቁረብ እየፈለጉ ልብስ ለብሰው መቁረብ ሲፈልጉ የፈለጉትን እንዲሰብስባ ከአንድም ሁለቴ ልብስ ነጫጭ ልብስ ገዝታ አቁርባለች እና ብዙ ማለት እንደዚህ ነው ማለት የሚሰራውን ስራ ለመናገር ሳይሆን አንዳንድ ሰዎች መንገድ ለመክፈት ነው። ይሄ ውዳሴ ከንቱ ምናምን አይደለም እና ወጣት ሆነሽ ብዙ ነገር እያማረሽ ብዙ ነገር መጨፈር ሌላውም አሁን ውድድርም ነውና ሰርግሽን ማንም ሰው ሲጠራ ነገ በልጄ እመልሳለሁ ብለሽ ነው የምታስቢና ያን ነገር ሳትፈልግ ነገ ማናችን ምን እንደምንሆን አናውቅም። እዛ ቦታ ላይ ከትልቅ ስልጣን ጀምሮ ፓይለትም ዶክተር ብዙዎች አሉና እዛ ሄደን ስናይ ውስጥሽ ምን ማን ነኝ ነገ ምንድነኝ የሚለውን ነገር ራስሽን እንትን ታያለሽ፣ ጠይቂያለሽ። ዛሬ እዚህ ጋር መሆናችን አይደለም ነገ ምን እንደምንሆን አናውቅምና ዛሬ የሚሰራው ስራ ለነገ ለኛነት ነው። ገባሽ? እግዚአብሔርም መልካም ነገር ስታደርጊ ነው እሱም የሚከፍልሽና እንግዲህ እስከ አሁን ወደ ከ10 ሚሊዮን ብር በላይ ወጪ አውጥተናል። እስካሁን ባለው ያቆረብናቸው አሉ። ዛሬ ምን እዚያ ምሳ ሙሉ ያዘጋጅነው አለ። ከ10 ሚሊዮን ብር በላይ አለ። በጥሬው ደግሞ 10 ሚሊዮን ብር ነው። ለ3 ቀን ነች የኛ 10 ሚሊዮን ብር ለ3 ቀን ነች። ይችን እናበረክታለን።
ፕሮግራማችን ከ10 ሰዓት ጀምሮ በመቄዶንያ ነው የምንገናኘው። በዶክተር ቢንያም እዛ ነው የምንገኘው። በዚህ ቦታ ላይ ማለት ነው እና ይህን ሰው ሁላችንም ልናግዘው ይገባል። እኛም ደግሞ ይህን አርአያ ተከትሎ ሁሉም ሰው ይህንን ነገር ተከትሎ ወደዚህ ወደ መቄዶንያ ያየልንም እናመሰግናለን። ነገም እንዲያውልን ያው ጥሪያችን ነው። ብዙ ቅድም ይገረም እንዳለው ብዙ ሰርግ በልተናል፣ ብዙ ቦታ ሄደናል። ያው ሰርጋችንን እንግዲህ በዚህ በማድረጋችን ብዙ ወንድሞች እንዳይቀየሙን ወገኖች እንዳይቀየሙን አድርገናል። እንግዲህ እናመሰግናለን። እሺ አመሰግናለሁ። በእርግጥ ጓደኛዬ አቶ በላይ ደበበ ብዙውን ተናግሮታል። በመጀመሪያ እኔ የማመሰግነው ልጆቼ ለዚህ ለተባረከ ለተቀደሰ ፕሮግራም እንድናዘጋጅ ስለጋበዙን በመጀመሪያ ልጆችን እግዚአብሔር ይባርካቸው፣ ትዳራቸው ይባረክ። እናም ይህንን ፕሮግራም ብዙ ሰርግ አስርገናል። ይህን የሚያክል ህዝብም ጋብዘናል። በትልቅ ድግስ ደግሰን እናውቃለን። የዛሬ ስሜቴ ግን ልዩ ነው። በጣም ነው ደስ ያለኝ፣ በጣም ነው የተደሰትኩት። ለመናገር ብዙ አልተዘጋጀውም። ሁሉም ይሄን አርአያ ይከተል ብዬ አደራላለሁ። ዶክተር ቢንያም እኔ በመጀመሪያ መጥቼ ሳነጋግራቸው በጣም ፖላይት፣ በጣም ደስተኛ ልጄ ያሳደግኳት ብለው ነበረ ገለጻ ሲያደርጉልኝ የነበረና ይህንን ዝግጅት እርስዎም ቢሆን ደፋ ቀና ብለው ለዚህ ብርቅና ድንቅ ለሆነ ዝግጅት ስላበቁን ከልብ አመሰግናለሁ። በጣም ይወዳታል ክብር ሚስቱን በጣም ይወዳታል ባልክብር ሚስቱን ስለ እርሷ አሳልፎ ይሰጣል ደምሶን ሌሎችም ይህንን አርአያ እንድትከተሉ ፈልጋለሁ። ይህንን ያላወቃችሁ ሰዎች እንግዲህ ብሩክታይትን በደንብ መጀመሪያ ማመስገን ፈልጋለሁ። የመቄዶንያ በጣም የጀርባ አጥንት ነች። እሷ እንግዲህ በአባቷ ስር ነው ያለችው፣ ግብ የላትም። ነገር ግን ሰውን ለመርዳት ሰው መሆን በቂ ነው እንደሚባለው እንደሆነው ብዙ ሀብታሞች ነው የምለው፣ አንድ አይደለም፣ ብዙ ሀብታሞች በዛ ላይ እነሱ ተደምረው ማድረግ ያልቻሉትን ነው አንድ ልጅ ለመቄዶንያ የደገፈችን። በጣም በተቸገርንበት ጊዜ በተደጋጋሚ የደረሰችልን ልጅ ነች ብሩክታይትን እና የመቄዶንያ በተለይ የኔ ልጅ ነች ብሩክታይት። ስለዚህ እስከዛሬ ላደረገችልን ነገር ከልብ እናመሰግናለን። ዛሬ እንግዲህ ሰርጓን እዚህ ስታደርግ የመጀመሪያው አይደለም። ከዚህ ቀደም በተደጋጋሚ እያገዘችን መሆኗን በጉልበቷም በነገራችን ላይ አቶ በላይ ቅድም አልገለጸውም እንጂ ውጭ ሀገር የመሄድ እድሉን አግኝታ ውጭ ሀገር አልሄድም ብላ የቀረችው እኛን ለማገዝ ነው። አመስግኗት በእውነት። ዛሬ ደግሞ ሰርጓን እዚህ በማድረጓ ብሩክታይትን በእውነት እጅግ በጣም ነው የማመሰግነው። ምክንያቱም መቄዶንያ እንደምታስቡት አይደለም፣ ቋሚ ገቢ የሌለው ድርጅት፣ ብዙ የሚቸገር ድርጅት ነውና ብዙ ጊዜ አንዳንድ ጊዜ ይቸግረናል እና በዛ በችግሮች ጊዜ በተደጋጋሚ ይደርሳልን። ተስፋ የሆነችን ነች በእውነት ብዙዎች ማድረግ ያልቻሉትን ስለሆነ ደጋግመን እናመሰግናለን ብሩክታይት። ባለቤቷ ሁንልኝም ይሄንን ሀሳብ ተቀብሎ ደስተኛ ሆኖ ሰርጉን እዚኛ ግቢ ለማድረግ ስለወሰነ እጅግ አድርገን እናመሰግናለን። ወይዘሮ ትልቅ ሰውም እንደስማቸው ትልቅ ናቸው። እዚህ ግቢ ሰርጋቸውን ስላደረጉ የልጃቸውን እሳቸውንም ከልብ እናመሰግናለን። እንግዲህ መጨረሻ ላይ የሚመጣው ደግሞ በጣም ከባድ ወደ ሆነው ሰው ነው በላይ ወንድማችን በላይ እንግዲህ መጽሐፍ ቅዱስ ላይ ምን የሚል አለ? መዝሙረ ዳዊት ላይ 11:12 ላይ 111 ወይ 12 ሳስቼ ሊሆን ይችላል አባቶች በተነ ለችግረኞችም ሰጠ ይላል፣ ጽድቁ ለዘላለም ይኖራል የሚል ቃል አለ። አስቡት፣ በተነ ለችግረኞችም ሰጠ ይላል። ይሄን ስታስቡ ስታዩ የሚመጣላችሁ ማለት ነው በላይ ነው። ዝም ብሎ ብሩን ለችግረኞች የሚበትን ሰው ነው። በጣም ደግ ሰው ነው። ለገንዘብ ምንም ግድ የሌለው ሰው ነው በእውነት
እና ወንድማችን በላይ በመቄዶንያ አባት እናቶች ስም ረጅም እድሜ ጤና እመኝልሃለሁ። እጅግ በጣም አድርጌ አመሰግናለሁ። ከዚህ ቀደምም ብዙ ሚሊዮን ብር ቅድም እሱ አልገለጸላችሁም። ከዛሬ 8 ዓመት ጀምሮ ብዙ ሚሊዮን ብሮች ይረዳ ሰው ነው። ለኛ አሁን ይሄን ተጨማሪ እርዳታ ማድረግ አይጠበቅበትም ነበር እውነት ለመናገር ፈጽሞ። ስለዚህ በጣም አመሰግናለሁ። ሌሎችም ባለሀብቶች ግን ይሄን አሪያ ብትከተሉ ደስ ይለናል። እንግዲህ አስቡት ለ8 ዓመት በቋሚነት ሲረዳ ሰርጉን እዚህ ሲያደርግ ሽምግልና እሱ ጋር መሄድ ሲገባ እኛ ጋር ማድረግ ይሄ ሁሉ እኛን ለመጥቀም ነው። ዛሬ ደግሞ እንግዲህ ከ9000 ሰዎች በላይ ነው እዚህ የራት ፕሮግራም የተደረገው። እዚህ አዲስ አበባ ብቻ አይደለም መቄዶንያ በ56 ከተሞች ልክ እንደዚህ ማዕከሎች አሉና 56ቱም ከተሞች ልክ እንደዚህ የደመቀ ፕሮግራም ነው ያለው። ስለዚህ 9000 ሰዎችን በላይ ምግብ ማብላት፣ በዛ ላይ ደግሞ ጥሪ ስናስተላልፍ ምንድነው ያለን? ሁሉንም ኢትዮጵያዊ ሰው ጥሩ ነው ያለን። ለዛም የሚሆን በቂ ዝግጅት አድርጎ ማለት ነው። ይሄ እኮ ከባድ እኮ ነው ማሰቡ ራሱ። ይሄን እኮ ጥሪውን ተላልፏል፣ በሚዲያ ላይ በሰፊው ተላልፏል። ማንኛውም ኢትዮጵያዊ ዛሬ ተጠርቷል እዚህ። ያን ያደረገው ለምንድን ነው? ሰዎች መጥተው በዛውም እንዲጎበኙ ማዕከሉንም እንዲያዩ ማሰብ ነው። ስለዚህ ለዛ ሁሉ ያን ሁሉ ወጪ አድርጎ ከእንደገና ደግሞ የ10 ሚሊዮን ብር ድጋፍ ከእንደገና ደግሞ መጋቢት 6 ለሚጀምረው የመቄዶንያ የገቢ ማሰባሰቢያ 1 ሲኖትራክ መለገስ ማለት ምን ያህል ከባድ ነው? በእውነት እግዚአብሔር ይስጥልኝ። ሙሽራው ሁንልኝ አምደ ወርቅ እንዲሁም ወላጆቻቸው አቶ በላይ ደበበና ወይዘሮ ትልቅ ሰው ገዳሞ በጋራ በመሆን ሰርግ ብንደግስ ከዚህም ከፍ ያለም ሊሆን ይችላል። ነገር ግን እስከዛሬ መቄዶንያን ስናግዝ አብረን ቆይተናል። እንደው እዚህ ማከናወናችን ፕሮግራም ማድረጋችን ካልቀረ 9000 ሰው ብቻ መግበን 200 ሰው አልብሰን አቁርበን ብቻ አይበቃም። ስለዚህ ሰርጉን በተመለከተ ስጦታ አለን ብለዋል። ቢኒዬ የት ሄደ? የጋውን ቢኒ ዶክተር ቢኒያም ወደዚህ በክብር ተቀበሉን ባካችሁ። 10 ሚሊዮን ብር 10 ሚሊዮን ብር በጣም ደስ ይላል። ትልቅ ነገር ነው። ቀደምም ብለናቸዋል። እዚህ ከማህበሩ ጋር በፊት 10 ሚሊዮን ብር ተሰጥቷል። ቀደም ብሎም እንግዲህ ድጋፍ የሚያደርጉ ግለሰቦች ናቸው። በበጎነታቸው ይታወቃሉ። ያው ዛሬ መቄዶንያ ለተደረገው ነገር ከጠበቅነው በላይ ደስ ስላለን በሙሽሮቹ ስም 1 ሲኖትራክ ለመጋቢት 6 ጨረታ ላይ ይውላል። 1 ሲኖትራክ አበርክተናል። በሙሽሮች በልጆች ስም ለመቄዶንያ ማገልገያ ጨረታ ላይ የሚውል ብሩክታይት እንግዲህ በመቄዶንያ ውስጥ ለብዙ ዓመታት ከልጅነቷ ጀምሮ ብዙ በጣም ያገለገለችን ልጅ ነች። ሽምግልናውን በነገራችን ላይ እዚህ ግቢ ነው የተላከው። ሽምግልና ሲላክ አቶ በላይ ጋር ነበር የተላከው እዚህ ግቢ ነው እና ይሄ እንግዲህ ለኛ ይሄ የሚገባን ሰዎች አልነበርንም። ግን ይሄም ሽምግልናውም እኛ ግቢ መደረጉ በዚህ አጋጣሚ አቶ በላይም በጣም ማመስገን ፈልጋለሁ። ሌሎችም ይሄንን አሪያ እንድትከተሉ ፈልጋለሁ። ምክንያቱም መቄዶንያ እንደምታስቡት አይደለም። ቋሚ ገቢ የሌለው ድርጅት ብዙ የሚቸገር ድርጅት ነውና ብዙ ጊዜ አንዳንድ ጊዜ ይቸግረናል እና በዛ በችግሮች ጊዜ በተደጋጋሚ ይደርሳልን። ተስፋ የሆነች ነች በእውነት ብዙዎች ማድረግ ያልቻሉትን ስለሆነ ደግመን ደጋግመን